ሰላም ክብራን የቻናል ቤተሰቦች በዛሬው ቪዲዮ 3 ለስደተኞች ተስማሚ የሆኑ ሀገሮችን በዝርዝር የምናይ ይሆናል። ለቻናሉ አዲስ ከሆናችሁ ከፓስፖርት ጋር ከዲቪ ጋር ከስኮላርሺፕ ጋር አዳዲስ መረጃ እንዲደርሳችሁ ቻናሉን ሰብስክራይብ አድርጉ። እሺ ክብራን የቻናል ቤተሰቦች በመጀመሪያ የምናየው ሀገር ካናዳ ነው። ካናዳ ሰፊ የስደተኞች መቀበያ ፕሮግራም አላት። ይህም ቋንቋ ትምህርት፣ የሙያ ማሰልጠኛ፣ የጤና አገልግሎት እና የመኖሪያ ቤት እርዳታን ያካትታል። ነገር ግን በተለይ በክረምት ወራት በጣም ቀዝቃዛ የአየር ንብረት አላት። ይህም ለአንዳንድ ስደተኞች ፈታኝ ሊሆን ይችላል። እንዲሁም በአንዳንድ ከተሞች ውስጥ የኑሮ ውድነት ከፍተኛ ነው። ነገር ግን ካናዳ ደህንነቱ የተጠበቀ እና ሰላማዊ ሀገር እንደመሆኗ ለስደተኞች ብዙ እድሎችን ትሰጣለች ማለት ነው። እሺ ክብራን የቻናል ቤተሰቦች በሁለተኛ ደረጃ የምንመለከተው ስዊድን ይሆናል ማለት ነው። ስዊድን ለስደተኞች ሰፊ ድጋፍ ይሰጣል። ጥሩ የጤና አገልግሎት፣ ነፃ ትምህርት እና የመኖሪያ ቤት እርዳታን ይሰጣል። ስዊድን ከፍተኛ የህይወት ደረጃ አላት። ነገር ግን የስራ ገበያው ውድድር ከፍተኛ ነው። ስለዚህም ስራ ማግኘት ትንሽ ሊከብድ ይችላል። እንዲሁም የስዊድን የባህል ለአንዳንድ ሰዎች መላመድ አስቸጋሪ ሊሆን ይችላል። በመቀጠል የምንመለከተው አውስትራሊያን ይሆናል። አውስትራሊያ ለስደተኞች ብዙ ፕሮግራሞች አሏት። ነገር ግን ከቤተሰብ እና ጓደኞች ርቀት መኖር ፈታኝ ሊሆን ይችላል። እንዲሁም በሀገሪቱ ውስጥ መጓዝና መስፋፋት አስቸጋሪ ሊሆን ይችላል። በአንጻሩ ግን አውስትራሊያ ጥሩ የአየር ንብረትና ብዙ የተፈጥሮ ውበት አላት። የስራም እድሎች አሏት። ስለዚህ አውስትራሊያ ለስደተኞች የተስማማች ሀገር ናት ማለት ነው። እሺ ክብራን የቻናል ቤተሰቦች እነዚህን ሀገሮች ለስደተኞች ጥሩ አማራጮች ቢሆኑም እያንዳንዱ ሰው ልዩ ልማድ እንዳለው እና ምርጫ በግለሰቡ ሁኔታ ላይ የተመሰረተ መሆን እንዳለበት ማስታወስ አስፈላጊ ነው። እያንዳንዱ ሀገር የራሱ ጥቅሞችና ጉዳቶች ያሉ። ተጨማሪ መረጃ ለማግኘት ኮሜንት ላይ የሚፈልጉትን መረጃ ይጠይቁን። በቀጣይ ቪዲዮ የምሰራላችሁ ይሆናል። በቀጣይ የምለቅላችሁ ቪዲዮ እንዲደርሳችሁ ሰብስክራይብ አድርጉ።